መጠጥ ስለጠጣው አፌ እንዳይገማ ብዬ ነው ፋዘርዬ። ጭራሽ መጠጥም ትጠጣለህ? አዎ አልፎ አልፎ ናይት ክለብ ምናምን ሲሄድ እጠጣለሁ። እባክህ እውነትህን ነው እንዴ? እኔ የምለው ፋዘር ምን እሺ ነው አይባትቱም እንዴ? ጥሎሽ ምናምን እኮ ደሩ የቀረፋሽ ነው። ጥላሁን አልሞተ ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው ባበዱ ቪዲዮዎች ተመልሰን መተናል። ያው ዛሬም እንደተለመደው እናንተ ፈታ ያደርጋሉ ያዝናናሉ የሚሆነው ቪዲዮ ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቻናላችን ቤተሰብ ትችላላችሁ። እንዲሁም ቪዲዮውን እስከ መጨረሻችሁ ከተመቻችሁ መቻችሁ ዘይት አልቆብኝ ነው በሲኒዋ ላኪልኝማ ነው አብረሽ ላኪልኝማ አብረሻለች ብረድስቱና መጣ ይሄ ሁሉ ነገር ወይ እዚህ አስኖሩም እንዴ? አረ እንደሱ ይሻላል። አዎ በዚያውም ሶስተኛ በረካለ ተጠጫለሽ እንደጃማ ይዘሽው ነኝ ሰርተሽ እንዴው እናንተ ማለይበት በይታ ባቴ ልሰጥ ነበር እንዴው ማያጃጠው ባንዱ ብትጅማ ጥሩ ነበር። እኔም ከመላ ካርፍ ነበር እንዴው ሁለት ተራጅ ከበላ ካርፍ ነበር። ፋዘርዬ እንዴት ነው? ሰላም ለራስህ ሽምግልና ስትሄድ እስቲ ነው? እግዚአብሔር ይመስገን። ምን ፈለግ? ልጆትን እኮ እንዳገባት እንዲፈቅዱልኝ ልጠይቆት እኮ ነው የመጣሁት። እንደው ልጄን ለጋብቻ ልጠይቅ መተህ ማስቲካ ትንሽ አታፍርም? ማፈሪያ ክብረ ቢስ። መጠጥ ስለጠጣው አፌ እንዳይገማ ብዬ ነው ፋዘርዬ። ጭራሽ መጠጥም ትጠጣለህ? አዎ አልፎ አልፎ ናይት ክለብ ምናምን ሲሄድ እጠጣለሁ። የባሰው መጣ ጭራሽ። ከእስር ቤት ከተፈታው በኋላ እኮ ነው መጠጣት የጀመርኩት እንጂ እኮ ከዛ በፊት አልጠጣም። ጉድ! ጭራሽም ታስረ ነበር። እንደው ለመሆኑ ምን አድርገን የታሰርከው? የሆኑ ሰው ያሉና ልጃቸውን እንዳገባ ጠይቄያቸው ከለከሉኝ። ከዛ ገደልኳቸው። አስቴኒ ልጅ ና እንዳንተ አይነት ጥሩ ባል እኮ ነው ለልጅ ስፈልግ የነበረው። አይ አምላኬ ተመስገን፣ ጸሎት ሰማኝ። ና እንቀፍ እስቲ ና። እንዲቻላል እንዴ? ወዲያው ነው ና ይልኝ። ዋው ብቻ ወደ ቀጣይ ቪዲዮ ጋይስ። ቤተሰብ ልጃችንን ሲያድግ ይጦረኛል። ልጃቸው በ20 ዓመቱ በላለው፣ እጠጣለሁ፣ እተኛለሁ፣ እነሳለሁ። ወደ ኋላስ ምን አለ? ምንም የለም። ወደፊት ምን አለ? ምንም ቀና ላለው አያለው ምንም የለም። እተኛለሁ፣ እበላለሁ፣ እጠጣለሁ፣ ሁልጊዜም አስባለሁ። ግን ባዶ ነው፣ ሁሉም ባዶ። ምን አለ? ሁሉም ነገር ባዶ። አይኑሮ ምንም የለም፣ አይኑሮ ሁሉ ባዶ። ፋዙዳው እንግዲህ እዚህ ኦኬ ሽምግልና ይላል። እስቲ ሰሞኑን ሽምግልና ነው ብቻ ሳይል ነው ቀስቷል። ልጆትን ለጅላሳችን እንዲገጩን ነበር ሙዶት ከሆነ ያው እኛ ሰፈር ሼቦቹ ዴፓሪ ያለባቸውና ያው መምጣት አልቻሉም። ለዛ ነው እኛ የተከሰተው። ጌጤን የምለው ግን ይሄ ነገር ሰብታይተል የለውም። እኔ ምንም እየገባኝ አይደል። ኧረ እኔም የገባኝ ነገር የለም። እባክህ ዝም ብለህ እስኪ ስለ ልጁ ጸባይ ወንድነቱ ምናምን ጠይቃቸዋለሁ። ግን እኔ የሚረዱኝም አይመስለኝም። ዝም ብዬ ልጠይቃቸው እስኪ እንዴት ነው? እኔ የምለው ግን ልጃችን ችግር ውስጥ ብትገባ እንዴት ነው ሊጠብቃት የሚችል አይነት ልጅ ነው ወይ? ጸባዩ እንዴት ነው? ሊያድናት የሚችል አይነት ጀግና ወንድ ነው ወይ? ልጁን ቢባትቱት ኖሮ ከእንት ጥያቄ ይጠይቁንም ነበር። በቃ ልጁ ጥጥ ነው ማለት ነው። ጥጥ እስከ ጥግ ሁሉት እንደ ጭራሽ ከኛ ጀሞ ውስጥ የማይሰማው እሱ ነው ማለት ነው። ማንንም ነው የማይሰማው። በቃ ሰው ራሱ አይመርጥም። ማንንም አይሰማው። መዝጊቡ ጌጤ ልጁ መስማት የተሳነው ነው። መዝጊቡ ወይኔ ጉዴ። አንቄ ደግሞ እሱ ችግር የለውም። ቋንቋ ተምራም ቢሆን ይግባባሉ። ዋናው ጥሎሹ ነው። ምንድነው ጥሎሽ ይዘው የመጡት? እስኪ እሱን ጠይቃቸው። ምንድነው ያመጡት? አንቺ ካች ጠይቃቸዋለሁ። እኔ ምን አደርጋለሁ ብለሽ ነው? እኔ የምለው ግን ያው እቺን የመሰለሽ ልጅ እቺን የመሰለሽ ቆንጅዬ ልጅ ያው በባዶ ልትወስዱ አመጡ መቼስ አይደል? ጥሎሽ ነገር ይዛችሁ መጣችኋላ። ምንድነው ስለመጣችሁ? አተረ ልጁ እባክህ እንኳን ጥሎሽ ሊሰጥ የተጣለቃ እንኳን አግኝቶ ያቅም። በእናትህ ዝም ብለህ እባክህ እውነትህን ነው እንዴ? እኔ የምለው ፋዘር ምን እሺ ነው አይባትቱም እንዴ? ጥሎሽ ምናምን እኮ ደሩ የቀረፋሽን እኮ ነው። አሁን ከሰርግ በኋላ ነው የሚሰጥ። አዎ ከሰርጉ በኋላ ከፈለጉ ቪት ከፈለጉ ቪዲዮ እንዴ። በቃ እንደዛ እኮ ነው። እኔ መጀመሪያ ሳይ ግን እኔ ፋዘር ባናና መስሎኝ ነበር እኮ መጀመሪያ ሳይሆን አይደለ እየነገርኩ አልነበር? ባናና ይመስላሉ እያልኩ አይደል? እቺን ይወዳል ቃንቄ በደውይ አንተ በገዛ ቤት የምትሰርበኛል ጌጤ እየሰማሽ ነው? ሙስሊም የምትመስለው እያለኝ እኮ መች ነው እንደዛ ያሉት? እኔ ሲሉ አልሰማሁም። ምን አንተ ጆሮ ተበላሽ እንዴ ስታረጃንቺ? አንቺ አትሰሚም እንዴ?
ባናና ነው የምመስለው እያለኝ እኮ ነው። ባናና ማለት ሙዝ ማለት እኮ ነው። አንቺ ያምሻል እንዴ? ይሉታ እንደውም አልሰጥም ልጅ። ኧረ እንወጣለን እንዴ ፋራው ዝም ብለው ይወጣ በቃ ምንም እንዳትላቸው። እና ምን ያስጨዋል እንዴ? እየጮህ እኮ ነው። ኧረ ውጭ እንገናኝሽ እንዴ ማሳጅዎታለሁ እንዴ? ሆነሽ ከደ የምር ትችላለህ። ጋይስ ምን አይነት ሽምግልና ነው ይሄ? የዘመኑ ሽምግልና ነው እንደዚህ ባራዳ ቋንቋ ሙሉ ነገሩ ጭራሽ። ብቻ ወደ ቀጣይ ቪዲዮ ረቴ እጆችሽ ካንጀቴ ስድብ ነው በቃ እርግጠኛ ነኝ። እስቲ 2260 ምናምን ኮሜንት አለ። ከዛ ውስጥ ስድብ ጥላሁን አልሞተም። ኧረ ሰው ይሄኛውስ የሙዚቃ ንጉስ። ኧረ ኮንሰርት አዘጋጀ። ቋንቅ ጫማም ግድ የለህም። ቆይ ግድ የለህም። ወይኔ እስቲ እንቀጥላለን። በዚህ ሰዓት መልቀቅ ዳዊት ጽጌ ኮንሰርት ላይ ተጽዕኖ አይፈጥርም? ኧረ ልጅ ተውት፣ ተፋቱት። ኧረ ተው። ወይኔ እኔ እሱም ብሆን ጨርቄን ጥዬ ነው የማብደው። ሁሉም እኮ ተነሳሱበት። ብቻ ወደ ቀጣይ ቪዲዮ ጋይስ እስቲ እንቀጥል። አባዬ ይቅርታ፣ አምልጦኝ ነው አባዬ ይቅርታ፣ በእናትህ ኧረ እንብላ ምግቡን አባዬ ና ሰው የእሱ ማክሳት አልበቃ ብሎ ተነስቶ ፈሳበት። ጨራሽ ፋዘር እንደዚህ ያደርጋሉ? አያደርግም በጨራሽ። እንደዚህ አይነት ፋዘር አለ ብዬ አላስብም ጨራሽ። ኦኬ እስቲ ፕሌን ያፈራውን ይላል እስቲ ኦኬ ፕሌን ውስጥ ምልታዘዝ ምናምን ስትለው ፕሌን ያፈራው። ዋው ብቻ ወደ ቀጣይ አልጋ ስር የደበኩትን ፈተና ፋዘር ሲያገኘው ይላል እስቲ አላውቀውም። በቃ ጨረስን። አስገባል ብለህ አይደለም እንዲያመጣኝ እንዴ? ይሄ እኮ አሁን የኮሪደር ልማትና የወንዝ ዳር ልማት ነው። አንተ ምን አሁን እስኪ ወዳጄ፣ ቆይ እስኪ አንተ መኪና አለ ወዳጄ አትበለኝ። እኔ መኪና ቢኖረኝ ስማኝ ወዳጄ እንዴ ምንድነው ወዳጄ? አሁን የማሳይ ቤት ለአንተ የምትሆንህ እጥር ምጥን ያለሽ፣ ቤተሰቡ ደግሞ አሪፍ ነው፣ ሴትዮዋ ደግሞ ደስ የሚሉ ናቸው። ወዳጅ ነው የምትሆነው ወዳጄ። እና ወዳጅ አንድ ናችሁ። ደላላ ነው። እሺ መጀመሪያ ቤት እንደዚህ አይነት ነው እንደዚህ ሁሌ ሴትዮቱ ደግሞ በጣም ደስ ይላሉ። ወዳጅ ነው የምትሆነው። እስኪ እሺ በቃ እንሂድ። ለማሳመን የማያደርጉት ጥረት እስኪ ወደ ውስጥ ነው። ኪችን ካቢኔት ኪችን ካቢኔት ወዳጄ እዚህ ጋር ስትፈልግ ደግሞ ለልጆችህ ቆይ ለመኖር እንጂ የፈለገው ይሄ ከብት ማደሪያ ምናምን በሬ ምናምን የሚያሳድሩበት ቤት ነው እንደዚህ ለሰው እንጂ አሁን ለእንስሳ ነው የተፈለገው። ብቻ እስቲ እንቀጥል። ይሄ በግ በረት ይሁን የላም በረት ይሁን ብቻ አልታወቀም። ገና ጸዳ አድርገው እቺን ቀባ አድርገሃት ሊሾ ለሾሽ አድርገህ ምንም ይኸው ደግሞ እዚህ ጋር በጣም ደስ የሚል የጆሮ በኃይለ ሥላሴ ነው እንትን ሴዲሊቱ ስለነገሩኝ በኃይለ ሥላሴ የተመረተ አንደኛ የሆነ እዳልቻል ወዳጅ አትከራከር ወዳጅ መጀመሪያ ወይ አንተ አልፋኝ እኔ መጀመሪያ አለፋኝ ወዳጄ ወዳጄ አትገኝ ውሻው እቺ ምስኪን ውሻ ምንድነው የምታረገው? እሺ እኔ ከዚህ በኋላ እኔም ደላላ መንጋ አልመጣም። በቃኝ ወዳጄ በቃኝ ቢበቃ ይሻላል። ወሬት እየሄድሽ ነው አንቺ ምን እንዳታወራም እንዴ እናት አንተ ምቀኛ ባቢዘ ነው ሰፈር ውስጥ እንትን ምን ሆነ ነው አንተ ኧረ አንቺ አይደረግም እየተቃጠለ ነው የፈጠነን ድረስ አረጋግቼው ነበር። አሁን ብታ አረጋግቼው ነበር ጭራሽ ቤት ሲቃጠል ምናምን አፉ ምናምን ውሃ ይዞ ምናምን እንዲህ ይቻላል እንዴ? ብቻ ጋይስ ለዛሬ ያዝላችሁ ቪዲዮዎች ይህንን ይመስሉ ነበረ። በቀጣይ ባዝናኝ ቪዲዮ እስከምንገናኝ ድረስ እስካሁን ድረስ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቻናላችን ቤተሰብ እንችላላችሁ። በቀጣይ ቪዲዮ እስከምንገናኝ
ደህና ቆዩ።